የቱርካዊው ኮከብ ከናን የልዲዝ ጉዳይ አሁንም ብዙዎቹን እያነጋገረ ብዙዎችንም ሐሳብ እያለዋወጠ ይገኛል። ተጫዋቹ በዩቬንቱስ ኮንትራቱን ይፈርማል ወይም ደግሞ ወደ ሌላ ክለብ ያመራል የሚለው ጉዳይ እስካሁን ፍንጭ እንኳን አልሰጠም። ዩቬንቱሶች ተጫዋቹን በክለባቸው ለማቆየት ከፍተኛ ፍላጎት አላቸው። እናም ደግሞ ኮንትራቱን ለማራዘም እንቅስቃሴዎችን እያደረጉ ይገኛሉ። በአንጻሩ ደግሞ እንደ ቼልሲ ያሉ ክለቦች አንዳንድ እንቅስቃሴዎችን ማድረግ መጀመራቸው ነው እየተሰማ የሚገኘው። ከዚህ ጉዳይ ጀርባ ምን አይነት ነገሮች አሉ የሚለውን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁና እንደዚህ አይነት ዝግጅቶችን መከታተል የምትፈልጉ ከሆነ ቻናሉን ሰብስክራይብ በማድረግና የሮል ምልክቷን በመጫን ቤተሰብ ሁኑ። እንዲሁ ደግሞ ዩቲዩብ ፕሮግራሙን ለብዙዎች ተደራሽ እንዲያደርገው ቪዲዮውን ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ ከእናንተ ጋር አብሬ ቆይታ አደርጋለሁ። ከናን የልዲዝን በተመለከተ ከዚህ ቀደም አንድ ፕሮግራም ሰርቼ ነበረ። ለምድረው ተጫዋቹ የትላልቅ የአውሮፓ ክለቦችን ቀልብ የሳበው እንደነ ቼልሲ እንደነ አርሰናል ያሉ ክለቦች በተለይ ሁለቱ ክለቦች ተጫዋቹን በጣም እንደሚፈልጉት ሲነገር ቆይቷል። አርሰናል ስካውቶችን ልኳል፣ መልማዮችን ተጫዋቹን እንዲከታተሉት ለማድረግ። እናም ደግሞ ዩቬንቱስ ከኤሲ ሚላን ባደረጉት ጨዋታ ስታዲየም ተገኝተው እነዚህ መልማዮች ይህንን ተጫዋች ሲመለከቱት ነበር። ስለዚህ ለምንድን ነው የተጫዋች የተፈለገው? ምን አይነት ፐርፎርማንስ ቢኖረው ነው የሚለውን ዘርዘር ባለ ሁኔታ ከቀናት በፊት የሰራሁት ቪዲዮ ስላለ እሱን ገብታችሁ ልታደምጡት ወይም ልትከታተሉ ትችላላችሁ። ከዛ ባለፈ ግን አሁን ዛሬ ጠዋት የወጣ አንድ ዘገባ ነበረ። ቱቶ ስፖርት ቼልሲ ከናን የልዲዝን ለማስፈረም እና ለተጫዋቹ ይፋዊ የዝውውር ጥያቄ ለማቅረብ እየተዘጋጀ ይገኛል የሚል መረጃ ይዞ ወጥቷል። በእርግጥ መረጃው ልክ ነው ልክ አይደለም የሚለው ሁላችንንም ሊያነጋግረን ይችላል። ያው ቱቶ ስፖርት እዛው ጣሊያን ውስጥ የሚገኝ ጋዜጣ ነው እና በተለይም ደግሞ በቶሪኖ በዩቬንቱስ እግር ኳስ ክለብ ዙሪያ ስፔሻሊ በዩቬንቱስ ዙሪያ የሚወጡ መረጃዎችን ነው ቶሎ ቶሎ አፕዴት የሚያደርገው። ከዛ ባለፈ ግን እንደው ገና ነገሮቹ ከመፈጠራቸው በፊት ይሄ ሩመሮች፣ ጭምጭምታዎች አይነት ዘገባዎችን የሚሰሩትና ሊሆንም ላይሆንም ይችላል። ግን እንደው ከዚህ ጉዳይ በስተጀርባ ያሉትን ነገሮች ማየት በጣም ጠቃሚ ነው ብዬ ስላሰብኩኝ ነው። ያው በአመት ወደ 10 ሚሊዮን ዩሮ የሚያስገኝለትን የደሞዝ ጥያቄ ለማቅረብ ዝግጁዎች ናቸው የሚል አይነት መረጃ ነው ይዞ የወጣው። እንደምታስታውሱት ባለፈው ክረምት ቼልሲ ተጫዋቹን ለማስፈረም ሙከራ አድርጎ ነበረ፣ ግን ያደረጉት ሙከራ ሳይሳካ ቀርቷል። አሁን ለዩቬንቱስ ይህንን የሚያክል ትልቅ ታለንት ዝም ብሎ እንደዚያ አውጥቶ ለሌላ ክለብ መስጠት የማይታሰብ ነገር ነው። ያው እኔ መሸጥ የሚለውን ቃል ብዙም አልወደውም፣ መሸጥ ወይ መግዛት የሚለውን ቃል ግን ያው የትራንስፈር ወይም ደግሞ የዝውውር ዜናዎችን የዝውውር ዘገባዎችን ስንሰራ ይህንን ቃል መጠቀም ግድ ስለሆነ ወይ በሌላ ቃል እየተካን እናወራዋለን። ግን ለሌላ ክለብ ይህንን ተጫዋች አሳልፈው መስጠት አይፈልጉም። ምክንያቱም በጣም የቡድኑ ቁልፍ የሚባል ተጫዋች ነው። በተለይ በባለፈው ዓመት እንዲሁ በዘንድሮ የውድድር ዓመትም ጭምር ተጫዋቹን ብትመለከቱት ለክለቡ ያለው ወሳኝነት ምን ያክል እንደሆነ በተለያዩ ጨዋታዎች ላይ እየተመለከትን እንገኛለን። ስለዚህ ይህንን ተጫዋች ዝም ብሎ ለቼልሲም ሆነ ለአርሰናል ወይ ደግሞ ሌላ የትኛውም ፈላጊ ክለብ ቢመጣ መስጠት አይፈልጉም። ቢቻል ተጫዋቹን በክለባቸው ለማቆየት ኮንትራቱን ለማራዘም የተቻላቸውን ጥረት ማድረጋቸው አይቀርም። ከቀናት በፊት በመረጃ ሰዓታችን ላይ እንደተመለከት ነው እንግዲህ ለጋዜጣ ዴሎ ስፖርት ነው መረጃውን ይዞት የወጣው። ይህም እዛው ጣሊያን ውስጥ የሚገኝ ጋዜጣ ነው። በአመት 6 ሚሊዮን ዩሮ የሚያስገኝለትን ወይም ደግሞ በሳምንት 110,000 ዩሮ የሚያስገኝለትን ሳምንታዊ ደሞዝ ዩቬንቱሶች እንዳቀረቡለት ሲነገር ነበር። አሁን ደግሞ ቼልሲ 10 ሚሊዮን ዩሮ አቀረበ እየተባለ ነው በአመት። ቼልሲ የተሻለ ጥያቄ ሊያቀርብ ይችላል፣ ምንም ጥያቄ የለውም። ግን ደግሞ እነሱ እርግጠኞች ናቸው። ከዚህ በፊትም ተስማምተዋል፣ ተጫዋቹ ኮንትራቱን ሊያራዝም ነው የሚሉ አይነት ዜናዎችን ስንሰማ ነበር እና ቴክኒካል በሆነ መንገድ ስንመለከተው የተጫዋቹ ኮንትራት የሚያበቃው ገና በ2029 ነው። ስለዚህ ቢያንስ ከ2 ዓመት በላይ አለ። በደንብ ተረጋግተው ነገሮችን የሚያዩበት ጊዜ አላቸው ዩቬንቱሶች እና እዚህ አይነት ችኮላ ውስጥ አይገቡም። ከዛ ባለፈ ግን ልክ ክረምት ላይ ደግሞ እንደተሞከረው አይነት ሌሎች ክለቦችም ሙከራ ሊያደርጉ ደግሞ ይችላሉ።
እና ቀደም እንዳልኩት ዩቬንቱስ ለተጫዋቹ ባቀረበለት አዲስ ውል የደሞዝ ማሻሻያና ቼልሲ ደግሞ ያቀርባል ተብሎ በሚጠበቀው መካከል ቢያንስ የሆነ ያክል ጋፕ ወይም ደግሞ ልዩነት አለ እና ቱቶ ስፖርት በባለፈውም ሳምንት እንደዘገበው አርሰናልም ቢሆን ያው ቀደም እንደነገርኳችሁ ተጫዋቹን ለማስፈረም ስካውቶቹን ልኮ ተጫዋቹን ሲመለከተው ነበር። ይሄ አሁን ገና የመጀመሪያው ስቴጅ ነው ብዬ ነው የማስበው። ምክንያቱም ገና ከዚህ በኋላ ሌሎቹም ክለቦች ተጫዋቹን ፍለጋ የዩቬንቱስን ደጅ መጥናታቸው አይቀርም። ምክንያቱም ገና ነው፣ ገና በእድሜው የ20ው መጀመሪያ ላይ የሚገኝ ተጫዋች ነው። ከዛ ባለፈ ቨርሳታይል ነው። ያው ብቃቱን የተመለከተ ቪዲዮ ስለሰራን በመስመር ላይ በግራ መስመር መጫወት ይችላል፣ በአታኪንግ ሚድፊልደር ቦታ ላይ መጫወት ይችላል። ያለው ቨርሲቲሊቲ ለክለቦቹ በጣም ጠቃሚ ስለሆነ ይሄ ተጫዋች እዛ ቡድን ውስጥ የሆነ ክለብ ውስጥ ቢገባ ብዙ ዴሊቨር ማድረግ የሚችላቸው ነገሮች አሉና ቼልሲም እንግዲህ ባለፈው ክረምት እነ ጋርናቾን ከማምጣቱ በፊት የ70 ሚሊዮን ዩሮ የዝውውር ጥያቄ አቅርቦ ክረምት ላይ ውድቅ ተደርጎበት ነበር። አሁን ተጫዋቹ ዘንድሮ ጥሩ ጀምሯል በዩቬንቱስ። በቱርክ ብሔራዊ ቡድንም ጥሩ ጊዜን እያሳለፈ ነው። እንግዲህ በዩቬንቱስ 2 ጎሎችን አስቆጥሯል። እንዲሁ ደግሞ 4 ለግብ የሆኑ ኳሶችን አመቻችቶ አቀብሏል በአጠቃላይ በ8 ጨዋታዎች። ከዛ ባለፈ ደግሞ በ2 ለሀገሩ ባደረጋቸው ጨዋታዎች 3 ግቦችን ለቱርክ ብሔራዊ ቡድን ማስቆጠር ችሏል። እንግዲህ ቱርክ ጥሩ ታለንት ያለበት ሀገር እንደሆነ ሁላችንም እናውቃለን። በተለይ ደግሞ የዘራረጋቸው ከዛ የሚመዘዝ እንደነ መሱት ኦዚል፣ ኢልካይ ጉንዶዋን፣ እንደነ ሀካን ካላኖግሉ ከዛ ባለፈ ሌሎች የምናነሳቸውም ተጫዋቾችም ጭምር አሉ። አሁን ደግሞ አርዳ ጉለርን እናስታውሳለን። እንደውም ትዝ ካላቸው አርዳ ጉለር ወደ ማድሪድ ከማቅናቱ በፊት ወደ አርሰናል ሊመጣ ይችላል የሚሉ አይነት ዘገባዎች ነበሩ። ምክንያቱም ተጫዋቹ እንደ ቀጣዩ መሱት ኦዚል ወይ ደግሞ እንደ አዲሱ መሱት ኦዚል የሚታሰብ ተጫዋች ስለሆነ ወደዚህ ክለብ ሊመጣ ይችላል የሚሉ ግምቶችም ጭምር ነበሩ። ግን በኋላ ላይ ደግሞ ያ ነገር ሳይሳካ ቀረና ተጫዋቹ ሪያል ማድሪድን መረጠ። ለጥቂት ዓመታት በተለይ ደግሞ የመጀመሪያዎቹን ጊዜያት በቋሚ 11 ውስጥ ተጫዋቹ ሲጫወት ወይ ደግሞ ሲሰለፍ አንመለከተውም ነበር። አሁን ግን ተደጋጋሚ ጊዜ እንደምናየው በሪያል ማድሪድ ውስጥ በቋሚ 11 ከማይታጡ ተጫዋቾች መካከል አንዱ አርዳ ጉለር ሆኗል። ልክ የዚህኛውንም ተጫዋች የከናን ይልዲዝንም ጉዳይ ስናነሳ ተመሳሳይ የሆነ አይነት ነገር ነው ልናነሳ የምንችለው እና አሁን ምናልባት እሱ ወደ ሪያል ማድሪድ እንኳን ቢሄድ የቋሚነት ቦታ የማያገኝባቸው መጀመሪያ ጊዜያቶች ሊኖሩ ይችላሉ። ግን ደግሞ እነ ቼልሲ እና አርሰናል አሁንም ስኳዳቸውን በጣም ማጠናከር ይፈልጋሉ። ስለዚህ እንደነ ከናን ይልዲዝ ያሉ ደግሞ ተጫዋቾች በደንብ ቡድን ማጠናከር ይችላሉ። አሁን ላይ እንደዚህ አይነት ተጫዋቾች ትላንትናም በነበረኝ ፕሮግራም ላይ የተወሰነ አንስቼዋለሁ፣ በባትሪ እየተፈለጉ ያሉበት ጊዜ ነው። ምክንያቱም ይሄ ታለንትድ የሆነ ተጫዋች እግሩ ላይ ኳስ የሚያምርበት በጣም ቴክኒካል የሆነ ተጫዋች ብዙ የለም። በታክቲክ የታጠሩ ተጫዋቾች ናቸው። አብዛኞቹ ከታዳጊነት እድሜያቸው ጀምሮ ሲያድጉ የሚመጡበት መንገድ አለና ያ መሆኑን ተከትሎ ሁኔታዎቹ በጣም አስቸጋሪ ሊሆኑ ይችላሉ እንደዚህ አይነት ተጫዋቾችን ለማግኘት እና ቼልሲም ሆነ አርሰናል ይህንን ተጫዋች ቢያገኙት ያለምንም ጥርጥር በደንብ ሊጠቀሙበት እንደሚችሉ ማንሳትና መናገር ይቻላል። ግን ከዛ ባለፈ አንድ ደግሞ እዚህ ጋር ማየትና መረዳት የሚቻለው እኔ አርሰናልና ቼልሲ የመጀመሪያዎቹ ፈላጊዎች ናቸው የሚል እምነት ነው ያለኝ። ከዚህ በኋላ ሌሎች ፈላጊ ክለቦችም መጥተው ብዙ አይነት የዝውውር ጥያቄዎችን ሊያቀርቡ ይችላሉ፣ ብዙ ፍላጎቶችንም ጭምር ሊያሳዩ ይችላሉ ማለት ነው። ስለዚህ እነዚህን ሁኔታዎችን ስናስብ ወይም እነዚህን ሁኔታዎችን ስንመለከት ብዙ ልናነሳቸው የምንችላቸው ጉዳዮች ይኖራሉ እና በደንብ ደግሞ ዩቬንቱሶች ከፍተኛ ጥንቃቄ ነው የሚያደርጉት። ሌሎች ክለቦች አሁን ወደ ዩቬንቱስ ሲመጡ ያንን ሪጀክት ለማድረግ ወይ ደግሞ ያንን ለመመለስ ነው ጥረት የሚያደርጉት። ምክንያቱም ተጫዋቹን በጣም ነው የሚፈልጉት። በክለባቸው ውስጥ ያለው ሚና የሚወጣው ሚና ቀላል የሚባል አይደለም። ስለዚህ አሁን በሚኖረው ተከታታይ ሁኔታ ላይ ደግሞ ይህንን ተጫዋች በደንብ ሜዳ ላይ ኢንቮልቭ እንዲያደርግላቸው ይፈልጋሉ። ግን ሌሎቹ ክለቦች ደግሞ ፈላጊዎች መኖራቸው አይቀርምና ያው ዝውውር እንግዲህ ሲባል አሰልችነቱ የሚጀምረው ከዚህ ጊዜ ጀምሮ ነው። አሁን ልክ ለምሳሌ ካስታወሳችሁ ሚሃይሎ ሙድሪክ ወደ ቼልሲ ከመምጣቱ በፊት ገና ከጥቅምት ወር አካባቢ ጀምሮ በቃ ወደ አርሰናል ሲባል ስንሰማ ነበር። በኋላ ላይ ልክ የጥር ጨዋታዎች የዝውውር መስኮት ሲመጣ ቼልሲ ተጫዋቹን አስፈርሞታል ምንም እንኳን ባይጠቀምበትም እና አሁንም ቢሆን እንደዚህ አይነት መረጃዎች መውጣታቸው አይቀርምና ልክ ገና ከዚህ ጊዜ ጀምሮ አርሰናል ሊባል ይችላል፣ ቼልሲ ሊባል ይችላል፣ ሌሎች ክለቦችም ሊጠሩ ይችላሉ።
እኔ ዩቬንቱስ ይህንን ተጫዋች በጥር ወር ማቆየት ከቻለ ወዴትም ክለብ ሳይሄድ ማቆየት ከቻለ በጣም እድለኛ ነው። ምክንያቱም ቢያንስ ክረምት ላይ ከሆነ ዓለም ዋንጫ ነው፣ በዛ ሁኔታ ሊረሳ ይችላል። ሁሉም ተጫዋች ፎከስ የሚያደርገው ዓለም ዋንጫ ላይ ስለሆነ እሱም ቢጠይቁት አይ ዓለም ዋንጫ ላይ ነው ፎከሴ ምናምን ማለቱ አይቀርም። ምናልባት ቱርክ ለዓለም ዋንጫ የምታልፍ ከሆነ እና ሁኔታዎቹ በዛ መንገድ የሚቀጥሉ ናቸው። እስቲ እናንተም ሀሳቦቻችሁን አርሱ። ቅድም እንዳልኳችሁ መረጃው ትክክልም ሊሆንም ላይሆንም ይችላል። ቼልሲ እየተዘጋጀ ነው ኦፈር ለማቅረብ የሚለው ግን ደግሞ በፊት ሪጀክት ስለተደረገባቸው ቀላል አይሆንም። ድጋሚ ኦፈር ሲያቀርቡ ከዚያ የተሻለ ተጫዋቹን ለማሳመን ጥሩ ፕሮፖዛሎች ነው ሊያቀርቡ የሚችለው። ግን እንደነ አርሰናል ያሉ ክለቦችም ጎን ለጎን ደግሞ የተጫዋቹን ሂደት ይከታተሉታል ተብሎ ይጠበቃልና እስቲ እናንተም ሀሳቦቻችሁን ጻፉልን። በተለይ ተጫዋቹን የተመለከታችሁት ካላችሁ ለፕሪሚየር ሊጉ የሚሆን አይነት ተጫዋች ነው ወይ እና ደግሞ እንደዛ እስከሆነ የትኛውን ክለብ ይቀላቀላል? ተጫዋቹ ለእድገቱ ዩቬንቱስ ቢቆይ ይሻላል ወይስ ወደ ቼልሲና ወደ አርሰናል ቢመጣ ይሻላል? የትኛውንስ ክለብ ይቀላቀላል የሚለውን በኮሜንት መስጫው ላይ ሀሳቦቻችሁን አጋሩን። የኮሜንት መስጫው ለእናንተ ክፍት ነው።